ሴት ልጅ ለአንተ የነበራትን ግምት የምትቀንስባቸውን ወሳኝ ምክንያቶችን ልንገርህ። የመጀመሪያው ነገር አብዝቶ መገኘትህን በራሱ ዋጋ ስለምታሳጠው ነው። በአንድ ሴት ውስጥ ከመጠን በላይ አቬሌብል መሆን የራስን ዋጋ ያሳነሳል። ምክንያቱም ሰዎች በቀላሉ ለሚያገኙት ነገር ወይም ብዙም ሳይለፉባቸው ለሚያገኟቸው ነገሮች ተገቢውን ትኩረት እና ተገቢውን ዋጋ እንደማይሰጡ ትልቅ ማሳያ ስለሆነ ማለት ነው። እዚህ ጋር አንድ ምሳሌ ላስረዳ። የተፈጥሮን የምንተነፈሰው አየር በቀላሉ እናገኘዋለን፣ ፈጣሪ በስጦታ ሰጥቶን ማለት ነው አይደል? ነገር ግን ተገቢውን ዋጋ ሰጥተነው አናውቅም። ፈጣሪን ለዛ ለሰጠ ስጦታ አንድም ቀን አመስግነን አናውቅም። ምክንያቱም ሁሌም ነፃ ነው፣ ሁሌም አለ። ልክ እንደዚሁ ነው ማለት ያንተ አብዝቶ መገኘትም አንዳንዴ ሰዎች ሲሰሩበትና ደክሞ ሲያገኙት ነው እንጂ ዋጋ የሚሰጡህ አንተ በችሮታ ብቻ ዝም ብለህ የምትሰጣቸው ከሆነ ሁሌም ቢሆን አንተን አሳንሰው ማየት ይጀምራሉ። ማለትም እሷ ምንም አይነት ነገር ሳታደርግ አንተ ዝም ብለህ ቴክስት ታደርግላታለህ። ጠዋት እንዴት አደርሽ፣ ማታ እንዴት አመሸሽ እያልክ ትደውላለህ፣ ቴክስት ታደርጋለህ። እነዚህ ነገሮች እንዴት ነው መገኘትህን ቀላል ማድረግ ያስመስላሉ። ወይም ደግሞ አንተ የምታደርጋቸውን ነገሮች በአጠቃላይ እሷ ማቅለል ትጀምራለች። ስለዚህ ይህን ስህተት ባሰራ መልካም ነው። መገኘትህን አንተ ካቀለልከው እሷ እንዴት ነው ዋጋ ሰጥታ ልታየዋች። ሁለተኛው ነገር ስሜታዊ ጥገኝነት የሚታየበት ከሆነ ነው። የትኛዋም ሴት ማለት ይቻላል ወንድ ልጅ በሷ ላይ ስሜታዊ ጥገኝነት እንዲያሳይ አትፈልግም። ምክንያቱም እንደ ሸክም ነው የምትቆጥረው። ለምሳሌ ሴት ልጅ ድንገት ልትዘጋጅ ትችላለች፣ አሊያም ደግሞ ድንገት ልታኮርፍ ትችላለች። ነገር ግን አንተ እነዚህ ነገሮች እንዳልኩ ረብሸውህ ሙድህን ከነተውት ደጋግመህ የምትደውል አሊያም ደጋግመህ ቴክስት የምታደርግ ከሆነ አሊያም ደግሞ ደስተኛ እንዳልሆን ከሷ ፊት በጣም አክቲቭ የምታደርግ ከሆነ እየረብሸዋት ይጀምራሉ። ምክንያቱም ወንድ ልጅ የተረጋጋ እንዲሆን ትፈልጋለች። ወንድ ልጅ ግንኙነቱ ሊድ የሚያደርገው ደግሞ መረጋጋት ሲችል ነው። ከወንድ ኳሊቲዎች አንዱ ነገሮችን ሃንድል ማድረግ መቻል እንዲሁም በመረጋጋት ማሸነፍ ነው። ነገር ግን እንዳልኩ አንተ እነዚህ ነገሮች ማረጋግቶ ለሷ ሸክም መሆን ስትጀምር ከአንተ መራቅ ትጀምራለች። ምክንያቱም ለአንተ የነበራት ቫልዩ እየቀነሰ ስለሚመጣ። በመጨረሻ የምናየው ነገር ተገማሽ ማንነት መያዝ ነው። ሴቶች በጣም ከሚጠሉት ነገሮች አንዱ ተገማሽ ማንነት ሲኖር ነው። ማለትም ቀጣዩ ስቴፕህ ምን እንደሆነ ስታቅ ለአንተ የነበራት ፍላጎት በከፊልም ቢሆን መቀነስ ይጀምራል። ለዚህም ነው አንዳንዴ በግንኙነት ውስጥ አይተህ ከሆነ ባድ ቦይስ የምንላቸው ወይም ደግሞ ባድ ካራክተር ያላቸው ወንዶች አሸናፊ ይሆናሉ ግንኙነት ውስጥ። ምክንያቱም ሴት ልጅ መገመት ስለማችል። አብዛኞቹ ሴቶች ደግሞ ቻሌንጅ ይወዳሉ። ጤናማ ግንኙነት ውስጥ እንኳን አይተህ ከሆነ የሆነ ግርግር ይፈጥራሉ ምናምን፣ በቃ ያን ነገር ስለሚወዱት ማለት ነው፣ ሌላ ነገር አይደለም። ብዙ ጊዜ ደግሞ ጨዋ ወንዶች የምንላቸው ለምሳሌ ግንኙነት ላይ ይሳካላቸው ምክንያቱም ተገማሽ ስለሆነ ነው። ምን ሊያደርጉ እንደሚችሉ ስለሚታወቅ ጠዋት ይደውላል፣ ማታ ይደውላታል፣ ቴክስት ያደርግላታል፣ ይንከባከባታል። በቃ ይሄ ነገር ለሷ አሰልቺ ነው። ሴት ልጅ ደግሞ እንዳልኩ ቻሌንጅ ትወዳለች። ማለት አንዳንዴ ቅድም ብያለሁ ባድ ቦይስ ወይም ደግሞ ባድ ካራክተር የምንላቸው ሰዎች በግንኙነት ውስጥ በብዛት የሚያሸንፉት ሴት ልጅ ቻሌንጁን ስለምትወደው ነው። እሱንማ ጨዋ አደርገዋለሁ ወይም ደግሞ እንዴት ነው ወደ ህይወቴ አመጣዋለሁ የሚል አለኩ ስለምትገባ ማለት ነው። ሶ አንተም ተገማሽ መሆን አይጠበቅብህም። ልክ እንደ ንስሐ አባትህ እያንዳንዱን የህይወትህን ክፍል መናገር ልታቆም ይገባል።